እንግዲህ ተመልካቾቼ እንግዲህ ቀደም ሲል እንዳያችሁት ችግር የነበረበትን ኮኔክተር በዚህ መልኩ እንግዲህ አስተካክለን ፊክስ አድርገናል ማለት ነው። አሁን እንግዲህ ቻርጅ እናደርጋለን። ይሄ እንግዲህ የዚህ ሞተር ሳይክል ወይም ደግሞ የኤሌክትሪክ ባይክ ቻርጀር ነው። እዚህ ጋር እንደምትመለከቱት ኢንዲኬተሮች አሉ ወይም ኢንዲኬተር ላይት አለ። ይሄን ቻርጀር ተጠቅመን ቻርጅ በመናደርግበት ሰዓት ቻርጂንግ የሚል ጽሑፍ ያለው ሬድ ወይም ደግሞ ቀይ መብራት እዚህ ጋር ይበራል ማለት ነው። እንግዲህ ቀይ መብራት ካልበራ ምናልባትም ቻርጅ እያደረገ አይደለም ማለት ነው። ከቻርጀሩ ችግር ሊኖር ይችላል። ሌሎች ነገሮችን ቼክ ማድረግ ይኖርብናል። መሀል ላይ እዚህ ጋር ደግሞ ፉል ሚል ኢንዲኬተር ላይት አለ። ይሄ እንግዲህ ባትሪው ፉል ሆኖ ወይም ደግሞ ቻርጅድ ሆኖ በሚሞላ ሰዓት ላይ የሚበራ አረንጓዴ መብራት ነው ማለት ነው። እንግዲህ ይሄን ተጠቅመን ቻርጅ እናደርጋለን ማለት ነው። ቁልፋችንን በመጠቀም ይሄንን እንከፍታለን ማለት ነው። ይሄን ከከፈተን በኋላ እዚህ ጋር እንደምታዩት እንግዲህ ብሬከር አለ። ይሄንን ብሬከር ኦፍ ፖዚሽን ላይ እናደርገዋለን። ይሄ ኦፍ ከሆነ በኋላ በማስከተል ይሄንን የኤሲ ለቻርጀራችን የኤሲ ፓወር ሳፕላዩን እንሰካለን ማለት ነው። በመቀጠል ደግሞ እንግዲህ የዚህን ቻርጀር አውትፑት ቮልቴጁን እዚህ ጋር እዚች ኮኔክተር ላይ እናገናኛለን ማለት ነው። እንግዲህ ይሄን ካገናኘን በኋላ በመቀጠል ይሄንን የባትሪ ፖዚቲቭ የሚላቀቅበትን ብሬከር ኦን እናደርጋለን ማለት ነው። በምናደርግበት ሰዓት እንግዲህ አሁን ቻርጅ እያደረገ ነው። እዚህ ጋር ይሄንን ቀይ መብራት እንግዲህ ማየት እንችላለን ማለት ነው ተመልካቾቼ። አሁን እንግዲህ እዚህ ጋር እንደምታዩት ቻርጂንግ የሚለው ቀይ መብራት እየበራ ነው ማለት ነው። ስለዚህ እንዲህ በማድረግ ይህንን ቻርጅ እናደርጋለን። እንግዲህ ቻርጅ እየተደረገ ይቆይና ባትሪው በሚሞላበት ሰዓት ይሄ አረንጓዴ መብራት እዚህ ጋር ይበራና ፉል መሆኑን እናውቃለን ማለት ነው። እንግዲህ ተመልካቾቼ እንደምትመለከቱት ቻርጅ ተደርጎ እንግዲህ አሁን አረንጓዴ መብራት በርቷል ማለት ነው። ቁልፉን ኦን በምናደርግበት ሰዓት እንግዲህ እዚህ ዳሽቦርድ ላይ ስለዚህ በዚህ ሰዓት እንግዲህ አሁን ይሄ ፉሊ ቻርጅድ ነው ማለት ነው ባትሪያችን። እንግዲህ አሁን እየነዳን ደግሞ ቼክ እናደርጋለን ማለት ነው።